ተወዳጁ ድምፃዊ አርቲስት ጎሳዬ ተስፋዬ ከእንግሊዝ ሀገር በዊልቸር መመለሱ ብዙዎችን አስደንግጧል። አርቲስቱ ምን አጋጠመው የሚለውን አብረን እናያለን። ሌላኛው ደግሞ ቲክቶከር ባምቢ አበሻ እሸቱ መለሰ ለዚህ ያደረሰው የእናቴ ጸሎት ነው ማለቷና ከሰሞኑ የምትለቃቸው የአሽሙር ቪዲዮዎች አነጋጋሪ ሆነዋል። በላሊበላ ከተማ ቱሪስቱን ያታለሉት ሰዎች አብዛኛውን ኢትዮጵያውያንን አስቆጥተዋል። እነዚህ ዛሬ ከምናያቸው ቪዲዮዎች ውስጥ ዋነኞቹ ናቸው። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው ከሰሞኑ መነጋገሪያ የሆኑና እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። 900 years old churches that carved into the mountain. ይሄ ሰውዬ ስሙ ዳውድ ይባላል። ታዋቂ ዩቲዩበር ሲሆን በዓለም ላይ እየተዘዋወረ ብዙ ሀገራትን ጎብኝቷል። እንደዚሁም ደግሞ የተለያዩ ቪዲዮዎችን ሰርቷል። ባልሳሳት ኢትዮጵያ ሲመጣ ይሄ ለሁለተኛው ጊዜ ይመስለኛል። ምክንያቱም ደግሞ ኢትዮጵያን እንደወደዳትና እንደተመቸችው ተናግሯል። እንግዲህ ከሰሞኑ ላሊበላን ለመጎብኘት ወደ ላሊበላ ከተማ ሄዶ ነበር። በዛም ትናንሽ ቢዝነሶችን ለማበረታታትና በአካባቢው ላይ ያሉ ምግቦችን ቼክ ለማድረግ ወደ አንድ ምግብ ቤት ይገባል። ነገር ግን እንደምትመለከቱት በዚህ መልኩ ሰውየውን የተጋነነ ዋጋ አስከፍለውታል። You guys want to eat? I invite you, no problem. How much is one donut? 200 for one donut. 20. 200 for one. For 20 times. No, how much is one donut? Without the cooking, 150. Without cook. Okay. 150. 150 for donuts? Yeah. Okay. So everyone 20 times? 20 times. 20 times 150. Oh, I'm confused. One donut is 150? Yeah. Really? Yeah, really. One donut is 150. Yeah. One donut is 150? Yeah. Without. No, one donut, how much? One donut is 150. Okay. That's interesting. So one donut is $1? Yeah. One of this is 150? Really? Local price? Okay, they're telling me this is 150 one piece, and everyone took around 20 of those. And my meal, this is 200. Count how much? How much? 3,000? 3,000. Okay, 3,200. So we're gonna pay around $20 for 20 donuts and one meal. I think it's really foreign price. But tell me the truth, how much is one donut? 150, she said. Okay. How much is here? ባለምግብ ቤቷ 50 ብር እያለች ነበር። ነገር ግን እዚህ ጋር የተቀመጠው ሰውዬ በ3 እጥፍ እንዲከፍል አድርጎታል። የሚገርማችሁ ነገር ደግሞ እዚህ ጋር ያሉትን ሰዎች እንዳለ ጋብዟቸው ነው እንደዚህ ያታለሉት። እንደዚህ አይነት ነገር በጊዜ ሃይ ካልተባለ የሀገርን ገጽታ ሊያጠፋና ሰዎች ወደዛ አካባቢ እንዳይሄዱ ጫና ሊፈጠር ይችላል። የሚገርማችሁ ነገር ደግሞ ይህ ታዋቂ ዩቲዩበር በጣም መልካምና ቅን የሆነ ሰው ነው። እንደምታዩት እዚህ ጋር ጫማውን ካስጠረገ በኋላ ልጁን ለማበረታታት 2000 ብር ከፍሎት ሄዷል። ሙሉውን ቪዲዮ እንግዲህ ማየት ከፈለጋችሁ ዩቲዩብ ላይ አለ፣ ዳውድ ብላችሁ ገብታችሁ ማየት ትችላላችሁ። እኔ በበኩሌ ሙሉውን ቪዲዮ አይቼዋለሁኝ። አንድ ነገር ግን በጣም አስደስቶኛል። እሱ ምንድነው የላሊበላ ከተማ ነዋሪዎች አብዛኛው ማለት ይቻላል እንግሊዘኛ ይናገራሉ፣ አንዳንዶቹ ደግሞ ይሞክራሉ። በተለይ ደግሞ ህፃናት ሳይቀሩ በጣም እንግሊዘኛ ይችላሉ። ይሄ በጣም ደስ ብሎኛል። Salam. What is this? What? Is this a bread? Bread. And this donut? Bombolino. Bombolino. Okay, I want one bombolino. How much? How much beer? 100. 100. Abo Guragi.
እንዴ ወንድሜ ምንድነው የምትሰራው? ይሄው ገንዘብ አንድ የባንክ ሰራተኛ በኮሜንት ወንድሜ የት ነህ አካውንት ልክፈትልህ ብሎታል። ምንድነው አንቺ? ኢየሱስ ያው ቅዱስ ሚካኤል ወልድ መንፈስ ቅዱስ አማት ያ ወይ ይሰራታል ጉደሞ። ተወዳጁ ድምፃዊ አርቲስት ጎሳዬ ተስፋዬ በእንግሊዝ ሀገር ከድምፃዊት ራሄል ጌቱ ጋር የኮንሰርት ስራውን አጠናቆ ሲመለስ ቦሌ ኤርፖርት ላይ በዊልቸር መታየቱ ብዙዎችን አስደንግጦ ነበር። ፋንታውን እንግዲህ ሆስፒታል ድረስ በመሄድ አርቲስቱ ምን እንዳጋጠመው ከራሱ አንደበት ጠይቆታል። አንድ ጊዜ ቪዲዮውን አይተን እንመለስ። ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻም እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን፣ ፈጣሪ የተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ ሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ የረጠበው ሴራሚክ የለም የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እነዚህ ያሉ አይደል አንቲ ፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ሲመለስ ታምሜ ብሎ ያንን ፎቶ አጋራ። ድምፃዊው የደረሰበት አደጋ ቀላል እንደሆነና በለንደን ኤርፖርት ውስጥ አዳልጦት እንደወደቀ ተናግሯል። ነገር ግን የህመም ቀላል ወይም ትንሽ የለምና በዚህ አጋጣሚ ጎስሽ እግዚአብሔር ጨርሶ ይማር ማለት እፈልጋለሁ። እናንተም ጨርሶ ይማር በማለት በኮሜንት ፍቅራችሁን ግለጹለት። አባ ይህ ቪዲዮ 50,000 ላይክ ካገኘ ምን ታደርግልኛለህ? ካለኝ ኢንቨስትመንት ቦታ ላይ ምን ታደርግልኛለህ አይደል? ካለኝ ኢንቨስትመንት ቦታ 200 ካሬ ሜትር ካርታ አውጥቼበት እሸልምሻለሁ። እሺ 50,000 ላይክ አደራ እንዳታሳፍሩኝ። እናንተ ሀብታም ቀልብ የለውም የሚባለው ነገር እውነት ነው እንዴ? ከሰሞኑ መነጋገሪያ ሆኖ የቆየው ሌላኛው ጉዳይ የእሸቱ መለሰ ጉዳይ ነው። ኮሜዲያን እሸቱ መለሰ ዶንኪ ቲዩብ የኢኮኖሚ ችግር እንዳጋጠመው በሚዲያ ገልጾ ነበር። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? ይህን ተከትሎ ብዙ ታዋቂ ሰዎች፣ ዝነኞች እንዲሁም አርቲስቶች ከጎንነን በማለት ፍቅራቸውን እየገለጹለት ይገኛሉ። ከዚህም ውስጥ ተወዳጁ ድምፃዊ ቴዲ አፍሮ እና ባለቤቱ አመለሰት ይገኙበታል። እንግዲህ እነዚህ ጥንዶች የዶንኪ ቲዩብ ስራዎች ለማስቀጠል ይረዳ ዘንድ የገንዘብ ድጋፍ እንዳደረጉለት ተሰምቷል።
ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል። በሚያሳዝን ሁኔታ ደግሞ በእሸቱ ውድቀት ሴሌብሬት ሲያደርጉና ደስታቸውን እየገለጹ የነበሩ አንዳንድ ሰዎችም አልጠፉም። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። እንደሰማችኋት ይቺ ባምቢ ሀበሻ የተባለች ቲክቶከር የእናቴ ጸሎት ነው እሸቱን ለዚህ ያደረሰው እያለች ትገኛለች። ይሄ ብቻ አይደለም፣ ቲክቶከሯ ከሰሞኑ አሽሙር የሆኑ ቪዲዮዎችን እየለቀቀች ትገኛለች። ኧረ እኔ እንጃ በእናትሽ ሰሞኑን በጣም ነው ሆዴን ባርባር የሚለኝ። በሰው ውድቀት የምትደሰቱ ሰዎች ማወቅ ያለባችሁ ነገር ይሄ ውድቀት ጊዜያዊ እንደሆነና እንደሚያልፍ ማወቅ አለባችሁ። እኔ በበኩሌ እሸቱ መለሰ ከዚህ ውድቀት 1000 ሆኖ 100 ሆኖ እንደሚነሳ ይሰማኛል። በመጨረሻም ሌሎች ሰዎች ለእሸቱ ምን አይነት አስተያየት ሰጡት የሚለውን ሰምተን እንመለስ። 30 ሰው በዩቲዩብ ተቀጥራለህ እንኳን አንተ አይደለም አይሾ ስፒድ 30 ሰራተኛ የለው። አይሾ ስፒድ ነው ማወራ ዓለምን ሲዞራት የሚውለው አይሾ ስፒድ ጋርዶች አሉት። ከዛ እሱ አለ የሆነ ሰው አለ አለቀ። ምን ይፈጠር ተብሎ ነው 30 ሰራተኛ 50 ሰራተኛ አለኝ ለዩቲዩብ ላይ 70 ነው እኮ ጭራሽ። ወይ አንተማ መሬት አነጥፈት ለምናል አባቴ። አይሆንም እንዴ ለዩቲዩብ ለ30 ልትበላ ከባድ ነው። ትሬንዱ አሁን ጥብሱ ቲክታክ ነው። ላስላስማ ይሄው እንግዲህ ሀቢባን አታይም እንዴ ገንዘቡ እንዴት እንደሚጥም። በ3 ቀኗ ነው ከአራስነት የተነሳችው ተፈወሰች። አድርሱልኝ ለእሸቱ በ3 ቀኗ ተፈወሰች። ዶቅ ልጅቷን እዚህ ጋር አርጋለ ደብል ነው ትላለች። በቃ ትሬንዱ የቲክታክ እንጂ የዩቲዩብ አይደለም። ዩቲዩብ ከፍለኛ ላይ ባውንሳ ልንገር እውነቱን ዩቲዩብ በጭራሽ አይሆንም። ዩቲዩብ ያን ያህል ገቢ የለው። ደግሞ ኢንተርናሽናል አይደለም። ኢትዮጵያውያን ብቻ ምናልባት ጤንነት የሚያስቅ የሚያጫውት ከሆነ ኤርትራውያን በስሱ ሊያዩት ይችላል። ከአንተ ዩቲዩብ ኤርትራውያኖች ዮኒ ማኛን ያዩታል። አሏሽ ዮኒ ማኛ ላስላስ ጭውቴ ምናምን ድብና አድርገው ኤርትራውያኖች ያዩታል። ከአንተ ዩቲዩብ ማን ነው እሸቱ ነው የሚሉት አሁን ኤርትራውያንን ብጠይቅ። ስለዚህ ውስን የአንተ ስራ ውስን። ስለዚህ በሌላ ነገር ብትስተካከል ጥሩ ነው ብዬ አስባለሁ። ዩቲዩብን ግን ምንም ማስቀጠል አይቻልም። ዩቲዩብን ማስቀጠል በጣም ከባድ ነው። ስለዚህ ስለጠየቃችሁን ይልንገር ብዬ ነው እንጂ ምንም የሰራኸው ምናምን ሳይሆን አሁን ለምሳሌ በየ2 ደቂቃው አድ ቢመጣ ጥላችሁኝ ነው የምትሄዱት። ኧረ እብዴ እውነቱን ነው። ዩቲዩብ ላይ በየ2 ደቂቃው እያሳለፍኩ ቪዲዮ ላይ ምን ለምን ጠንቀር ብሎ አይቀር። ስለዚህ ግን መልካም ሰውነ ጥሩ ሰውነ እሰጥሃለሁ። አንዳንድ ሚስቴኮች ቢኖሩም እንደውላችን ሰውነ ግን ካገለገልከው ከሰራኸው ከምን አንፃር ይሄ ዩቲዩብ በዩቲዩብ ብቻ
የሚሆን አይደለም እልሃለሁ አባ። እሸቱ መለስ ላይ ብዙዎች ሀሳብ እየሰጡ ነው። በኔጌቲቭም በፖዚቲቭም መልኩ እየሰጡ ነው። ግራቀኙ በልጁ ላይ ክርክር ጸንቷል። እናም ብዙዎች ደግሞ ያንተንም መስማት እንፈልጋለን፣ ይህ ልጅ እንዴት ታየዋለህ የሚል ነገር ነው የመጣው። ያን እንግዲህ በእግዚአብሔር ስም የሚሰማኝን ስሜት በልጁ ላይ ያለኝን የሚሰማኝን ስሜት እነግራችኋለሁ ማለት ነው። እንዲጠፋ እንደሚፈልጉ እንደ ጽንፈኛ የፕሮቴስታንት አማኝ ነን የሚሉ የሚጽፉትን እያየሁ ነው። እንደሱም አልነግራችሁም። እንደኛ ቤቶቹም ደግሞ ማተብ አስረው ኦርቶዶክሳውያን ነው በስም እየተመላለሱ ልጁ ከምድረ ገጽ ይጥፋ እንደሚሉትም ሰዎች አይደለም እነግራችሁ። እንደዛ አይደለም የማወራችሁ። እኔ ለማወራት ነገር ለምጽፋት ነገር በምድር ሰዎች አግኝተው ላይከሱኝ ላይወቅሱኝ ይችላሉ። እኔ በምጽፋት ነገር በምናገራት ነገር በሰማይ የሚጠይቀኝ አምላክ አለኝ። እግዚአብሔር ፊት ቀርባለሁ፣ ስላሴ ፊት ቀርባለሁ። ስለዚህ እኔ ሁልጊዜ ለማደርገው ነገር ሁልጊዜ ለምሰራው ነገር ከሰዎች የሚመጣን ነገር ሳይሆን የምፈራው የምጠብቀው አምላኬ ፊት ስቀርብ ምን ይዤ ነው የምቀርበው? ምንድን ነው የምመልሰው? የኪነ ጥበብ መዝሙር ታስታውሱታላችሁ። አቤት በዚያን ጊዜ ክርስቶስ ሲመጣ ያለ የሚዘምረው መዝሙር ታስታውሳላችሁ። ማን ነው በፊቱ የሚቆመው? ምንድን ነው የምመልሰው ብዬ ነው የሚሄደው ማለት ነው። እኔ ደግሞ እንደ ሌሎቻችሁም አይደለሁም። እኔ እፈተናለሁ። ቤተክርስቲያኒቷ መምህር ነህ ብላ የመምህርነት ሰርተፊኬት ሰጣኛለች። የማታ ተማሪም ብሆን አንተ ቤተክርስቲያን አውደ ምሕረት ላይ ቆመ ልትናገርልኝ ልትመሰክርልኝ ትችላለህ ብላ አስተምራ የሰርተፊኬት ሰጣ በቅዱስ ፓትርያርኳ እጅ ሰርተፊኬቴን ተቀብዬ ባይገባኝም መምህር እየተባልኩ የምጠራ ሰው ነኝ። ቪዲዮ 2-3 ጊዜ ደጋግሜ አይቼዋለሁ። የእሸቱን ቪዲዮ ደጋግሜ 2-3 ጊዜ አይቼዋለሁ እና በግልጽ ነው ልመናን የለመነው። በግልጽ ነው ቸገረኝ ያለው ማለት ነው። በግልጽ ነው አጣሁ ያለው። የማጣቱ ደግሞ ራሱ የሚበላውን ነገር አይደለም። እኔ ይሄ የነበረኝ አሁን ለልጆቼ ማሳደጊያ ለእኔ ቤት ለሙያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን። ግን ቀጥሬ የማሰራቸው ደግሞ ሰራተኞች አሉኝ። እነዛን የሚችለው ስራ ሰርቼ በትኛለሁ። አሁን ደግሞ የቀሩትን ልበትን ነው። እንደዚያ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመና ነው ያቀረበው። በቃ ልመና ማለት ነው። እና አንድ ለማኝ አንድ የኔ ቢጤ አንድ የቸገረው ሰው አንድ ገንዘብ ብቻ አይደለም የሰላም የጤና የምን ብዙ ነው የሚቸግረው። በዚህ ምድር ላይ ስንኖር የማይቸግረን ነገር የለም። እና ተቸገርኩ ያለ ሰው አደባባይ ሲወጣ ያው እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለችው አለ፣ ወጣትነት አለ፣ ጉራው አለ። ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለው። እነዛ ጠላቶች አሉ። ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለው እና በየጠንቋይ ቤቱ በየምኑ የዛን ሰውዬ ውድቀት አሳየኝ እያለ ለኡራኤል ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት እያለበት ይሄ ሁሉ ወቀሳ እያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም። ይሄ ጀግንነት የሚጠብቀው እንዳለ ሆኖ ማለት ነው። አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም። ይህንን አደንቅለታለሁ። አለቀ። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንህ ነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች
አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ገዳማት እየዞርክ ስንት ገዳማትን የታደክ ሰው ነህ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉም ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተሻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታችን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ነው ልል የምችለው። እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንደርድረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መርህ ተከትለህ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም 100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። ሰላም ይብዛ። የዛሬው ቪዲዮ ይሄን ይመስል ነበር። በተሻለ ቪዲዮ እንገናኛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ።